ኦኬ ዛሬ በዚህ ቪዲዮ ምንድነው የምናየው እንዴት አድርገን ፖይንታችንን ወደ ኮይን ወይም ደግሞ ወደ ብር እንዴት እንደምንቀይር ነው። መጀመሪያ ፕሮፋይላችን ጋር እንሄዳለን። ኤጀንት ስንሆን ኮይን ትሬዲንግ የሚል ኦፕሽን ይኖረናል። ያንን ኮይን ትሬዲንግ የሚባለውን ኦፕሽን ስንነካ አማራጮች ይሰጠናል። ከዛ ላይ ቶፕ አፕ የሚለውን እነካለን። ቶፕ አፕ የሚለውን እንደነካን ክፍያ የምንወስድባቸው ወይም ደግሞ ኤክስቼንጅ ልናደርግ የምንችልባቸው ኦፕሽኖች ያሳየናል። ኢቢኤስ፣ ዩኤስዲቲ ምናምን እያለ ያማረጠን። አሁን ለምሳሌ ወደ ኮይን መቀየር ስለፈለኩኝ ዩኤስዲቲ የምትለዋን እነካለሁ ማለት ነው። ዩኤስዲቲ የሚለውን ስነካ ከስሩ ኮፒ የሚል ኦፕሽን ያመጣል። እሷን እነካታለሁ። ከዛ በኋላ ቀጥታ ወዴት ነው የሚሄደው? ወደ ፖይንት ይሄዳለሁ ማለት ነው። ፖይንት ጋር ሄድና ዊዝድሮ ናው እለዋለሁ። ዊዝድሮ ናው ስል ከስር ምን ይመጣልኛል? ሜተድ የሚል ይመጣል። ከሱ ስር በትንሹ አድ ፔመንት ሜተድ የሚል አለ። እሷን እነካለሁ። አድ ፔመንት ሜተድ እንደነካው ቅድም ኮይን ትሬዲንግ ጋር ያገኘናቸው አማራጮች እነ ኢቢኤ እነ ዩኤስዲቲ ይመጡልኛል። እኔ አሁን ማነው የምመርጠው? እዛ ጋር ዩኤስዲቲ ብዬ መጥቼ ስለነበር እዚህም ዩኤስዲቲ የሚለውን እመርጣለሁ ማለት ነው። እሱን ከነካሁኝ በኋላ ከፊት ለፊቱ ባይንድ የሚል አለ። ባይንድ የሚለውን እነካለሁ። ከዛ ፓስወርድ አስገባ ነው የሚለኝ። ምን አይነት ፓስወርድ? ከዚህ በኋላ ኤክስቼንጅ ሳደርግ ልጠቀምበት የሚገባ ማረሳው ባለ 6 ዲጂት የሆነ ፓስወርድ አስገባለሁ። እሱም ፓስወርድን ኮንፊርም አድርጌ ከጨረስኩኝ በኋላ ኢንፑት ኮንትራክት አድሬስ የሚል ኦፕሽን ይመጣልኛል። እሱ ጋር ኢንፑት ኮንትራክት አድሬስ የሚለው ጋር እጫነውና ኮፒ ያረኳትን የቅድሟ ፔስት ምትል ትመጣልኛለች። ፔስት እለዋለሁ። ፔስት ካልኩት በኋላ ሰሚት እለዋለሁ ማለት ነው። ሰሚት እንዳልኩት የተወሰነ ይቆጥርና ቼክድና ካንስል ይመጣልኛል። ቼክድ የሚለው መንካት ይኖርብኛል ማለት ነው። ቼክድ የሚለውን ስነካ ባይንድ ሰክሰስፉል ብሎኝ ወደ ነበርንበት ወደ ዊዝድሮ ወደምናደርግበት ቦታ ይወስደኛል ማለት ነው። ከዛ እዚህ ጋር እንደምታዩት ዊዝድሮ ናው የሚለው መልሼ እነካለሁ። ከዛ ምንድን ነው የሚጠይቀኝ? ስንት ነው ዊዝድሮ ማድረግ የምትፈልገው ይለኛል። ዊዝድሮ ማድረግ የምትችለው አሁን 10፣ 20፣ 30 ሙሉ ቁጥር ነው የሚጠይቀኝ ማለት ነው፣ ኤጀንት ስለሆንኩ ማለት ነው። ስለዚህ 10 የሚለውን መርጠላት እና 10 አስገብቼ ሰሚት እለዋለሁ። ሰሚት ስለው ምን ያደርጋል? ኮንፊርም እንዳደረግ ይጠይቀኛል። ኮንፊርም አደርግለታለሁ። ዜን አማራጭ ያመጣልኛል። የኔ ፕሮፋይል ይመጣል። ወደ ማን አካውንት ኤክስቼንጅ እያደረኩ እንደሆነ ኦልሬዲ አውቀዋለሁ። የራሴ ፕሮፋይል መጣ። እዚህ ጋር ፕሮፋይሉን እንዳየው ከስር ኤክስቼንጅ ቱ ኮይን የሚለው ነካለው ማለት ነው። ኤክስቼንጅ ቱ ኮይን የሚለው ስነካ ፓስወርድ ይጠይቀኛል። ፓስወርዱን እንዳስገባው ከፖይንት የተቀንሶ ወዴት ሄደ ማለት ነው? ኮይኑ ወደ ኮይን ትሬዲንግ ሄደ ማለት ነው። ከዛ ወዴት እንሄዳለን? ኮይን ትሬዲንግ ጋር እንሄድና ኮይኑ እናያለን ማለት ነው። መኖሩን ካለ ወዴት ነው መውሰድ የምፈልገው? ይሄንን ኮይን ለሰው ማስተላለፍ የምፈልግ ከሆነ ለሰው አስተላልፋለሁ። ለራሴ ደግሞ መጠቀም የምፈልግ ከሆነ ወደ ራሴ ወደ ኮይን አካውንት አስገባዋለሁ ማለት ነው። ኮይን ትሬዲንግ ጋር እንደምናውቀው 2 አካውንት ይኖራል ኤጀንት ለሆነ ሰው። ኮይን አካውንት እና ኤጀንት አካውንት የሚል አለ። ኤጀንት አካውንት ማለት ይሄ ኮይን ትሬዲንጋችን ላይ ያለው አካውንት ነው። እዛ ጋር የተቀመጠ ኮይን በማንኛውም ሰዓት ለምንፈልገው ሰው አይዲውን እያስገባን መላክ እንችላለን ማለት ነው። ኮይን አካውንት የሚባለው ከሆነ ደግሞ ሆስቶች፣ ሁሉም ሆስቶች አንድ አካውንት ነው የሚኖራቸው። ኮይን አካውንት የሚባለው ነው። እሱ ማለት የትኛው ነው? ጊፍት ለመስጠት ለሰው የምንጠቀምበት አካውንት ማለት ነው። ስለዚህ እኔ አሁን ወደ ኮይን አካውንት የወሰድኩኝ ማለት ነው። ምን አደረኩ ማለት ነው? ያንን ኮይን ፑሽ አድርጌ ለሰው ልሰጥ ፈልጌያለሁ ማለት ነው። ስለዚህ ትራንስፈር ሳይሆን ማድረግ የፈለኩት ፑሽ ላደርግ ነው ማለት ነው። እዛኔ ምን አደርጋለሁ ማለት ነው? ልክ ትራንስፈር ማድረግ የምፈልገውን አማውንት ጽፍና ኮይን አካውንት የምትለው መርጬ ትራንስፈር የሚለውን እነካለሁ። አይዲን ካስገባው ከጨረስኩ በኋላ ማለት ነው። ስለዚህ እዚህ ጋር ማሰብ ያለብን ሁል ጊዜ ትራንስፈር ማድረግ የምንችለው አማውንት ከ8000 ማነስ የለበትም። ከ8000 የሚያንስ ከሆነ ትራንስፈር ማድረግ አይቻልም። ወደ ራሳችን ኮይን አካውንት የሚሆን ወደ ሌሎች ሰዎች ማስተላለፍ የምንችለው 8000 እና ከዛ በላይ ነው ማለት ነው። እሱን አንደርስታንድ አድርጉልኝ። ስለምታደምጡኝ፣ ስለምትከታተሉ ይህንንም ቪዲዮ ይጠቅማችኋል ብዬ ተስፋ አደርጋለሁ። መልካም ቆይታ ይሁንላችሁ።